ሁላችንም እዚህ የተሰባሰብነው የናሙና መንግስቱን ፕራክቲስ እንድታረጉ እንድትለማመዱ ትምህርት ቤቱ ባዘጋጀው የምርጫ ስነ ስርዓት ላይ የአንድነትና የሰላም ፓርቲ ውድድር አድርገው ለእናንተ የተሻለ ሐሳብ የያዘውን የትምህርት ቤቱ ፕሬዝዳንት ሆኖ በየትኛውም ጉዳይ ላይ እናንተን የሚመለከቱትን የትኛውንም ፕሮግራም የትኛውንም ጉዳይ እንዲፈጽሙ የሚወክሏችሁን ለመምረጥ ነው። በስነ ዜጋና ስነ ምግባር ትምህርት ወይም ሲቲዝንሺፕ በሚባለው ሰብጀክት ላይ 7ኛ፣ 8ኛ፣ 6ኛ ክፍል ጨምሮ ስለ ምርጫና ስለ ምርጫ ሂደት የደረሳችሁ ተምራችኋል። ሌሎቻችሁም ደግሞ ስትደርሱ ትማራላችሁ። ስለዚህ በዚህ ፕሮግራም አሁን የምናደርገው ምንድነው? የተወካይ ፓርቲዎች በግቢያችን 2 አሉ። ማንና ማን ናቸው? ማንና ማን? ሰላምና አንድነት ፓርቲ። ስለዚህ እናንተ ሐሳብ ነው የምትደግፉት፣ ተማሪዎችን ሳይሆን ተማሪዎቹ የሚያቀርቡትን ሐሳብ ደግፋችሁ ምርጫ ታካሂዳላችሁ። ምርጫ በሌላ ጊዜ ነው የሚሆነው። ታዲያ ለመምረጥ ዛሬ የነሱን ሐሳብ የምታዳምጡበት ፕሮግራም ነው የሚሆነው። ስለዚህ በጣም ስነ ምግባር በተሞላበት በስነ ስርዓት ሐሳባቸውን እንድትሰሟቸው እንጋብዛቸዋለን። በመጀመሪያ የሚያቀርቡት የአንድነት ፓርቲ አባላትና የአንድነት ፓርቲ አባላት ተወካዮች ሐሳባቸውን ለእናንተ ይዘው የቀረቡትን ፕሮግራም ያቀርቡላችኋል። በጥሞና ተከታተሏቸው። ተማሪዎችና አስተማሪዎች፣ ስሜ ቱሚም ታምሩ ይባላል። እዚህ የተገኘሁት ደግሞ አንድነት ፓርቲን በመወከል ነው። በመጀመሪያ አንድነት ማለት ምን ማለት እንደሆነ እንገራችሁ። አንድነት ማለት መተባበር፣ መተጋገዝ፣ አንዱ ያቃተውን ደግሞ አንዱ በመርዳት የምንሰራቸው ስራዎች ይሆናል ማለት ነው። አንድነት ፓርቲ ከመረጣችሁ የምናደርግላችሁ ነገሮች ደግሞ ልንገራችሁ። በመጀመሪያ ከ1 እስከ 4 ያሉና ከ5 በላይ ያሉ ተማሪዎችን የእረፍት ጊዜ እናለያይላችኋለን። ይህንን ያደረግንበት ምክንያት ደግሞ ከ1 እስከ 4 እና ከ5 እስከ 8 ያሉ ተማሪዎች አንድ ላይ በሚወጡበት ጊዜ የትምህርት ቤቱ የመመገቢያ አዳራሽና የመጫወቻ ሜዳው እየበቃን ስላልሆነና መጨናነቅ እየተፈጠረ ስለሆነ ይሆናል። ሁለተኛው ደግሞ የተለያዩ ቀኖችን እንድናከብር እናደርጋለን። ይሄ ደግሞ ተማሪዎች ትምህርታቸውን በሚማሩበት ጊዜ አይምሮአቸው አዝናንቶ እንዲማሩና በነፃነት እንዲማሩ እናደርጋለን። ከምናከብራቸው ዳዮች ውስጥ አንዱ ደግሞ ዋተር ዴይ፣ ከለር ዴይ፣ ክሬዚ ዴይ እና ባሉን ዴይስ ልናከብር እንችላለን። ሶስተኛው ደግሞ ባስኬትቦል ኳስ ግጥሚያ እንዲኖር እናደርጋለን። ይህ ደግሞ እግር ኳስ ግጥሚያ ለማይችሉ ተማሪዎች ወይ ደግሞ ታለንታቸው ባስኬትቦል ግጥሚያ የሆነ ተማሪዎችን ለማበረታታት ይሆናል። ይህ በምንሰራበት ጊዜ ደግሞ የባስኬትቦል እና ቅርጫቱ እንዲገዛ እናደርጋለን። ሌላኛው ደግሞ ለሙስሊም ተማሪዎች የመስገጃ ክፍልና ሙሉ የመስገድ መብት እንዲኖራቸው በአሁኑ ወቅት ወይም የረመዳን ላይ ደግሞ ተማሪዎች ስለሚጾሙ ስለሚደክማቸው ጊዜ በክፍል ውስጥ አየር ተቀብለው እንዲመጡ እናደርጋለን ማለት ነው። ሌላ ደግሞ በትምህርት ውስጥ የተለያዩ እጽዋቶችን በመትከል በሳምንት 1 ቀን ሁሉም ተማሪ እንዲከባከብ እናደርጋለን ማለት ነው። ተማሪዎች ደግሞ ያላቸውን ችሎታና አቅም ፓሽን እንዲያወጡ እናግዛለን ማለት ነው። ስሜ ዞቤ ኤርሚያስ እባላለሁ። የመጣሁት ከሁለተኛ ሐመርሃ ክፍል ነው። የአንድነት ፓርቲ ተወካይ ነኝ። አንድነትን ከመረጣችሁ ተሰጥኦአችሁን እንድታወጡ በትኩረት እንሰራለን። አትጠራጠሩ፣ ድሉ የኛ ነው። አንድነትን ይምረጡ። ስሜ ሚሼል ግርማ ይባላል። የሁለተኛ ሐመርሃ ክፍል ተማሪ ነኝ። በተጨማሪ የአንድነት ፓርቲ ተወካይ ነኝ። አንድነት በትምህርት ውጤት የተሻለ እንዲሆን በትኩረት እንሰራለን። እናሸንፋለን። አንድነትን ይምረጡ። አመሰግናለሁ። በትምህርት ቤታችን ከሌሎች ትምህርት ቤቶች ጋር እንዲወዳደር የግጥሚያ ውድድር እንዲያደርግ እናመቻቻለን። ለምሳሌ የኳስ ግጥሚያ ከሌሎች ትምህርት ቤቶች ጋር እንድናደርግ እናመቻቻለን። ተማሪዎች በጣም ባመማቸውና በሚኖሩበት ጊዜ ከላይ ጃኬት እንዲደርቡ እናመቻቻለን። በተጨማሪም በወር 1 ቀን የጉዞ ፕሮግራም ይኖረናል እና
በዚህ ላይም ሁሉም ተማሪዎች እኩል እንዲሳተፉ እናደርጋለን እና ደግሞ በነገ ቀን የአስተማሪዎች የእግር ኳስ ውድድር እናዘጋጃለን ማለት ነው። ስላዳመጣችሁ እናመሰግናለን። አንድነት ፓርቲን ይምረጡ። አንድነት ፓርቲ መቃለ ሞራል ያስፈልጋችኋል። አዎ እዛ ጋር ያላችሁ አሁን እንደሰማችሁ ከሆነ ከተመረጡ በርካታ ያሉ ፕሮግራሞችን ለማድረግ በቂ ዝግጅትን አድርገዋል ማለት ነው። እናንተም ደግሞ በደንብ እንድታበረታቱና እንድትመርጡ መልዕክት እናስተላልፋለን ማለት ነው። ቀጣይ እሺ አንድነት የምትሉ ተማሪዎች አንድነት አሁን መረፉን ሰላም ፓርቲ ነው የምናስረክበው። እንደምን አራችሁ ተማሪዎች? አልተጋችሁም እንዴ? እኛ በመወከል የመጣ ነው የሰላም ፓርቲ ነው። ሁሌ ባለፈው እንደተናገርነው እኛ ለሰላም ነው የምንሰራው። ያው የሰላም ፓርቲ ሎጎ ሰላም ማለት እርግብ ስለሆነ ሎጎአችንም እርግብ ነው። ሰላም ሳይኖር አንድነት አይኖርም። ስለዛ መሆን ያለበትም ሰላም ነው። አሁን እኛ ብንመረጥ የምናደርጋቸውን ተግባራት ያለው የባለፈውንና አዲስ ያመጣናቸው ሀሳቦች አሉ። በመጀመሪያ ተማሪዎች ከ1 እስከ 4 ላሉት አስተኝ ይመደብላቸዋል እና የአይሲቲ ላብራቶሪ ክላሱን እንዲጠቀሙበት ከ1 እስከ 8 ያሉት በረፍት ሰዓት እንዲጠቀሙበት እናደርጋለን። ግቢውን ንጹህ እናደርጋለን እና መጽሐፎችን እንከባከባለን እና የሽንት ቤቱን ንጽህና እናስጠብቃለን። ለሙስሊም ተማሪዎችም ደግሞ መስገጃ ቦታ እናዘጋጃለን። እናም ደግሞ በብዙ ጊዜ የተለመደው ይሄ የእግር ኳስ ጨዋታ ብቻ ስለሆነ ባስኬትቦል እና ቴብል ቴኒስ ውድድሮችን እናዘጋጃለን። እና ደግሞ አንድ አስተማሪ አሞት ወይም ችግር አጋጥሞት በቀረ ሰዓት ተማሪዎች አስተማሪ በሌለበት ክፍለ ጊዜ ወደ ቤተ መጻሕፍትና ሙያ መሰልጠና ቦታዎች እና ደግሞ እግር ኳስ እንዲጫወቱ እናደርጋለን። እናም በክፍል ውስጥ መስኮቶች ላይ ጥቁር ላስቲክ እናስደርጋለን። እንግዲህ ተማሪዎች ለእናንተ በጥረት መማራችሁ ነው የምንፈልገውና ለእናንተ የሚመቻችሁን ነገር እናደርጋለን። ምክንያቱም እና አርምቼር ለማይመቸው ተማሪዎች ዲስክ እንዲዘጋጅ እናደርጋለን። እስኪ ለሰላም 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 ቻፕ ቻፕ ለሰላም ገባችሁ ሰላም እናም ትምህርታዊና አዝናኝ የሆኑ ጉዞ እንዲዘጋጅ እናደርጋለን። እና ደግሞ በትምህርት ቤት ውስጥ የተለያዩ ፌስቲቫሎች፣ ክብረ በዓሎች እናዘጋጃለን። ለምሳሌ ወተር ዴይ እናዘጋጃለን። ፌስቲቫሎችን እናዘጋጃለን። እናም ደግሞ በነገው ዕለት በሚካሄዱ አስተማሪዎች ከ1 እስከ 4 እና ከ5 እስከ 8 ጨዋታ ሁላችሁም እንድትታደሙ አስተማሪዎችን እናስፈቅዳለን። ስላዳመጣችሁ እናመሰግናለን። እስኪ
ተጠናቋል ማለት ነው። እንደዚህ አይነት ምርጫው የአንድ ትምህርት ቤት ውስጥ ማካሄድ ሁለት የጎላ ሚና አለው ማለት ነው። የመጀመሪያው ተማሪዎች የዓለም አቀፍ እንዲሁም የሀገራችን ምርጫ ስነ ስርዓት በእንደዚህ አይነት መልኩ እየተለመዱ ያድጋሉ ማለት ነው። ሌላኛው ደግሞ በዛ ስርዓት ውስጥ ተማሪዎች እንዴት ኃላፊነቱን እንደሚወጡ እንዴት ማስተዳደር እንደሚችሉ ከፍተኛ የሆነ ሚና ይጫወታል ማለት ነው። ይህ ምርጫ ሰኞ ኦሪንቴሽን የሚሰጥበት ይሆናል። ማክሰኞ ደግሞ ፍጻሜውን ያገኛል ማለት ነው። አሸናፊዎችን ይፋ የምናደርግበት ቀን ማክሰኞ ይሆናል። እንግዲህ ሰዓታችን ተጠናቋል፣ ጨርሰናል። አደራችሁ። እሺ አሁን የተማሪዎች ወይም ደግሞ የፕራይም ብሪጅ አካዳሚ የተማሪዎች ምርጫ በሁለት ፓርቲዎች መካከል እንደሚካሄድ እርግጠኛ ሆናችሁ ነው እዚህ ጋር የተገኛችሁት። ስለሆነ ምርጫውን ለማካሄድ የሚያስፈልጉ ነገሮች አሉ። ከእናንተ የሚጠበቅ በጣም ስነ ምግባር የተሞላበት የምርጫ ስርዓት ይኖረናል። በትምህርት ቤታችን የተዘጋጁት ለመመረጥ ሁለት ፓርቲዎች ናቸው። እንደምታውቁት አንድነት ፓርቲና ሰላም ፓርቲ ናቸው። ስለዚህ ምርጫውን እንዴት ነው የምናካሂደው? ከ8ኛ ክፍል ጀምሮ በየክፍላችሁ በመሰለፍ ሴት ወንድ በመሰለፍ በምርጫ በመምረጫ ሳጥን በሚጠቁሙን አቅጣጫዎች በመሄድ እየመረጥን ድምጽ እየሰጠን ወደ ክፍላችን ነው እየዞርን የሚሄደው። በምንመርጥበት ሰዓት በቀኝ በኩል የአንድነት ፓርቲን የምንመርጥበት ማሳያ አለ። በግራ በኩል ደግሞ የሰላም ፓርቲን የመምረጫ ምልክት አለ። እርሳስ ከክፍላችሁ ይዛችሁ እንደመጣችሁ ያለያዛችሁ እየተቀባበላችሁ ምርጫውን በጣም ስነ ስርዓት ባለው መንገድ ቲክ እያደረግን ወይም የምንጠቀመው የቲክ ማርክ ነው። ሰላምን የምንመርጥ ከሆነ የሰላም ፓርቲ በሚልበት አቅጣጫ ላይ ቲክ ማርክ እናደርጋለን። አንድነትን የምንመርጥ ከሆነ አንድነትን። ምርጫ ላይ ሶስት ዋና ነገሮች አሉ። ነፃ፣ ፍትሃዊና ወቅታዊ ምርጫ። ነፃ ምርጫ ማለት ያለማንም ተጽዕኖ ያለማንም ገፋፊነት የምትፈልጉትን ሀሳብ መምረጥ ነው። ፍትሃዊ ምርጫ ማለት ደግሞ ምርጫው ድምፁ ተቆጥሮ ያሸነፈው በትክክል ይፋ ሲሆን ነው። ወቅታዊ ምርጫ ደግሞ በትክክል በተባለለት ጊዜ ተጠናቆ ውጤቱ ይፋ ሲደረግ ነው። ስለዚህ በዚህ ምርጫ እነዚህ ሶስት ነገሮች እናደርጋለን። በጣም በጨዋነት ሳትረብሹ በጥንቃቄ በየክፍላችሁ ትሰለፉና በየምርጫ ሳጥን ኮሮጆዎቹ ትሄዳላችሁ። እዚህ ጋር ታዛቢዎች ይታያሉ። እዛ ጋር የምርጫ ድምጽ መስጫ ላይ ቲክ እጃችሁ ላይ ቲክ የሚያደርጉ የምርጫ አስፈጻሚ ኮሚቴዎች አሉ። ጣታችሁን በመስጠት ቲክ እንዲያደርጉ ጣታችሁ ላይ በስነ ስርዓት እንድትከታተሉ ምርጫችንን እንጋብዛለን። መልካም የምርጫ ጊዜ። የነጻነት ምኩራብ የታሪክ መስፈሪያ የእግዚአብሔር ብሩክ ምድር ቅድስት ኢትዮጵያ የባህል ቋንቋ ሰገነት
የባህር ቅርስ ቋንቋ